ጸጋና ሰላም ይብዛላችሁ። እንደምን ከርማችኋል? ዛሬም ደግሞ እግዚአብሔርን ጊዜ ስለሰጠን ቅዱስን እግዚአብሔርን እጅግ አድርጌ እባርካለሁ። እንዴት ነበረ ቆይታችሁ? ሰላም ናችሁ ሆይ? ከመላ ቤተሰቦቻችሁ ጋር አገልግሎትስ፣ ህይወትስ እንዴት ነው? እኔ ጋር ሁሉ መልካም ነው። እግዚአብሔር የተባረከ ይሁን። እንግዲህ ዛሬ ደግሞ የእግዚአብሔርን ቃል አብረን ልንማር ስፔሻሊ በመንፈስ ቅዱስ ላይ ነው ቀጣይ የነበረው ትምህርቶቻችን፣ ተከታታይ ትምህርቶች ማለት ነው። ዛሬ ደግሞ ያው ክፍል 7ን አብረን የእግዚአብሔርን ቃል እንማራለን ማለት ነው። የተስፋ መንፈስ መንፈስ ቅዱስ ክፍል 7ን እናያለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ባለፈው መንፈስ ቅዱስ በአማኝ ህይወት ውስጥ የሚያደርገውን ሁለተኛውን ክፍል አይተን ነበረ። ዛሬ ሶስተኛውን ክፍል በአማኝ ህይወት ውስጥ የሚሰራውን እናያለን። እሱም እንግዲህ እንዴት አድርገው እንደሚያስተምር ያንን እውነት ነው ዛሬ የምንመለከተው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ቃል እንግዲህ ለመማር መንፈስ ቅዱስ ዛሬ ማስተማሪ ነው። ልብ ይዘጋጃል፣ አስተማሪም ይዘጋጃል፣ ቃሉም አለ። ሁሉን ነገር ግን ሃርመኒ እንዲሆን የሚያደርገው እንዲስማማ የሚያደርገው መንፈስ ቅዱስ ነው። እኛ ከተዘጋጀንበት ወይም ደግሞ ልንሰማ ካልንበት በላይ በውስጣችን የእግዚአብሔርን ሀሳብ ማፍሰስ መስጠት የሚችለው መንፈስ ቅዱስ ነው እና በዚህ ውስጥ መንፈስ ቅዱስ የቃሉን እውነት እንዲሰጠን አብረን እንድንጸልይ ጋብዛችኋለሁ። እንኳን እንግዲህ ወደ አልፋ ፓወር ስፕሪንግ ሚኒስትሪ ሁላችሁንም ወደዚህ አገልግሎት በሰላም መጣችሁ እላለሁ። እግዚአብሔር ስም የተባረከ ይሁን። እንጸልይና ወደ ትምህርታችን እንገባለን ማለት ነው። እንጸልይ። እግዚአብሔር ጻድቅ አባትና አምላካችን ሆይ በጌታ በኢየሱስ ክርስቶስ እጅግ አድርገን እናመሰግንሃለን። ዛሬም ደግሞ ጌታ ሆይ በፊትህ እንሆን ዘንድ ይህ ቀን ስለተዘጋጀልን በአንተ ስለተሰጠን ስለዚህ መልካሙ እድልና ጊዜ እጅግ አድርጌ እባርካለሁ። መንፈስ ቅዱስ ዛሬም ቃልን በምንሰማበት መንፈስ ልባችንን ያዘው። የእግዚአብሔር መንፈስ በሕይወታችን ውስጥ የቃልን እውነት የምታኖር ደግሞም ያ ቃል በሕይወታችን እንዲሰራ ከሕይወታችን ጋር እንዲዋሃድ የምታደርግ መንፈስ ቅዱስ አንተ ነህ። ቃልን አስተምረን። በዚህ በቃል እውነት ዛሬ ጌታ ሆይ ማወቅ የሚገባንን በእኛ ሕይወት ውስጥ የምትሰራውን ነገር መንፈስ ቅዱስ አውቀን ለአንተ ለምትሰራው ማንነታችንን እንድንሰጥ እንድናስገዛ ደግሞም በዚህ ማንነት ጌታው ሕይወታችንን እንድናሳድግ እንድትረዳን እኔ ጸልያለሁ። መንፈስ ቅዱስ የቃልን እውነት አስተምረን፣ ቃልን ስጠን፣ ትምህርትን ስጠን፣ ጸሎትን ስጠን እልሃለሁ። የእግዚአብሔር መንፈስ አንተ እውነተኛ መሪ ነህ። በአንተ ውስጥ ብዙ ከእግዚአብሔር የሆኑ ከመለኮት የሆኑ እውቀቶችና ትምህርቶች አሉ። ያንን እውነቶች በሕይወታችን ላይ እንድትገልጠው በኢየሱስ ክርስቶስ ስም እኔ ጸልያለሁ። በዚህ ስላሉት ቅዱሳን ወገኖቼ ስምን እባርክሃለሁ። ጌታው ለሚሰሙት ሁሉ መንፈስ ቅዱስ አንተ የቃልን እውነት እንድታበራ በሕይወታቸው ውስጥ ደግሞ አንድ ለውጥ እንዲከናወንና እንዲከሰት በጌታ በኢየሱስ ክርስቶስ ስም ጸለይኩ። ሁሉ ለአንተ ክብር ይሁን። ጌታ ሆይ በዚህ ደግሞ ስላለህ ይህን ቀን ደግሞ እና ይህን ሰዓት ስላዘጋጀህልን እናመሰግንሃለን፣ እናከብረሃለን። ምስጋናው ለአንተ ይሁን። በኢየሱስ ክርስቶስ ስም ጸለይን። አሜን። እሺ፣ የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ ባለፈው በተከታታይ ከተማርንበት ሀሳብ መግቢያ ላይ ቅድም እንዳነሳሁትኝ የተስፋ መንፈስ መንፈስ ቅዱስ በሚለው ርዕስ ውስጥ እንግዲህ በማያምኑ ሰዎች ሕይወት ውስጥ እና በአማኝ ሕይወት ውስጥ መንፈስ ቅዱስ እንዴት እንደሚሰራ አይተናል። ሰፊውን እንግዲህ ክፍል የያዘው በሚያምኑ ሰዎች ውስጥ የሚሰራው ነው። የመጀመሪያው መኖር ነው አለን። ሁለተኛ ደግሞ መምራት ነው አለን፣ ይመራል። ሶስተኛው ዛሬ ማስተማር። ስለዚህ መንፈስ ቅዱስ ሲመጣ በአማኝ ሕይወት ውስጥ የሚሰራው ምንድን ነው ብላችሁ ብትሉ ቃሉን ማስተማር፣ ሕይወትን ማስተማር፣ እግዚአብሔርን ማስተማር፣ የእግዚአብሔርን ነገር ማስተማር ነው። እንዴት መጽሐፍ ቅዱስ በዚህ ሐሳብ ምን ይለዋል? ኢየሱስ ክርስቶስ ራሱ የተናገረውን ሐሳብ ስለ መንፈስ ቅዱስ የነገረንን እሱን ነው እንግዲህ የምንመለከተው። ባለፈውም እንዳልኩት ስለ መንፈስ ቅዱስ አብዛኛውን የነገረን ያስተማረን የመንፈስ ቅዱስን ማንነት የተገለጠልን ራሱ ኢየሱስ ክርስቶስ ነው ብያለሁ። ስለዚህ ጌታ ኢየሱስ ክርስቶስ ነው ብዙ በትምህርቶች ውስጥ ስፔሻሊ በዮሐንስ ወንጌል ውስጥ ያሉትን እውነቶች ምን የሚያደርግልን የሚገልጥልን። ስለዚህ ኢየሱስ ክርስቶስ ራሱ ከተናገሩ
የተናገረው ስለ መንፈስ ቅዱስ ራሱ ጸልዮ እንደሚመጣ የተናገረው መንፈስ ምን እንደሚያደርግና ማን እንደሆነ በደንብ ገልጦልናል። ስለዚህ መንፈስ ቅዱስ ላይ ያለው አስተሳሰብ፣ መንፈስ ቅዱስ ላይ ያለው ግንዛቤ ምንም ብለርድ ሊሆንብን አያስፈልግም። ኢየሱስ ክርስቶስ በሚገባን ቋንቋ በምንረዳው መንፈስና ማንነት እውቀት ስለ መንፈስ ቅዱስ ሰጥቶን ሄዷል። ቅዱሱ ይባረክ። ስለዚህ እሱ የተናገረውን እውነት ነው አሁን በዚህ ክፍል ውስጥ የምናየው። በዮሐንስ ወንጌል ምዕራፍ እንግዲህ 14 ላይ ቁጥር 26 ላይ ያለውን ሀሳብ ነው የማነበው። የዮሐንስ ወንጌል ምዕራፍ 14 ቁጥር 26 እንደዚህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ይሄ ጥቅስ ራሱ ስለ መንፈስ ቅዱስ ብዙ ነገሮችን እንድናስብና ስለ መንፈስ ቅዱስ ብዙ እንድንል ያደርገናል። እኔ ግን ከዛ ውስጥ የአንዱን ሀሳብ ብቻ ነው የምወስደው። ለምሳሌ አጽናኝ የተባለበትን ታያላችሁ፣ እርሱ የተባለበትን ታያላችሁ፣ መለኮት እንደሆነ ትመለከታላችሁ። ያስተምራል የሚለውን ታያላችሁ። እንደገና ደግሞ የነገርኳችሁን ያሳስባል። እነዚህ ነገሮች ሁሉ ስለ መንፈስ ቅዱስ የተነገሩ ናቸው። እያንዳንዳቸው ትምህርት የሚያስፈልጋቸውና በዚህ ክፍል ውስጥ እያንዳንዳቸው የመንፈስ ቅዱስን ማንነት የሚገልጥ እውነት ያላቸው ናቸው። እና ኢየሱስ ክርስቶስ ምን አለ? ሁሉን ምን ያደርጋችኋል? ያስተምራችኋል አለ። ሁሉን ያስተምራችኋል። እንግዲህ ተመልከቱ፣ አሁን ሁሉን የሚለው ቋንቋ ራሱ የመለኮት ቋንቋ ነው። ምክንያቱም ኦምኒሸንት የሚለውን ነው። በቃ እውቀት ያለው ነው። በቃ ሁሉን የሚያውቅ ኦምኒፖተንት፣ ኦምኒሸንት፣ ኦምኒፕሬዘንት ብለን የምንለው የመለኮት መገለጫ፣ የእግዚአብሔር ማንነት መገለጫ። መለኮት እንዲሆን ያደረገው ባህሪው፣ ማንነት እነዚህ ናቸው አይደል? ኦምኒሸንት ብለን የምንለው እውቀት ውስጥ ያለ ሁሉን የሚያውቅ ማለት ነው። ስለዚህ እዚህ ጋር ሁሉን ያስተምራችኋል ብሎ ሲል ሁሉን የማወቅ እውቀት እንዳለው መለኮት እንደሆነ እዚህ ጋር በደንብ ያስረዳናል ማለት ነው። ኦኬ፣ ሁሉን ያስተምራችኋል። እንግዲህ ስለ መንፈስ ቅዱስ አስተማሪነት ነው ኢየሱስ ክርስቶስ የነገረን። እንደው ዲቴል ከመሄዳችን በፊት ይሄ ማስተማር መማር የሚለውን ነገር ሀሳቦቹን ማስተማር እስፔሻሊ እሱን ማንነት እና ስለ መንፈስ ቅዱስ የተነገረውን ሀሳብ በትንሹ ማየቱ አስፈላጊ ነገር ነው። ዲዳስኮ የሚለው የግሪኩ ቃል መምራትን፣ ኢንስትራክት፣ ኤክስፕሌን እና ደግሞ በጣም ኢምፖርታንት የሆኑ ዶክትሪኖችን ማንሳት፣ እሱን መግለጥ ነው አደለ? ኢንስትራክት ያደርጋል። አሁን ትምህርት የሚለውን እንደው ስናስብ የሆነ ቁንጽል የሆነ ኖሌጅ ብቻ ሳይሆን መምራቱንም ራሱ ማብራራቱን፣ ኤክስፕሌን ማድረጉ፣ ስለዛ ዶክትሪን ደግሞ ትክክለኛ ሀሳብን መናገሩንም እሱንም እንግዲህ ያካትታል። ስለዚህ ዲዳስኮ የሚለው ቃል እነዚህን ሀሳቦች ነው የሚገልጥልን። በሌላኛው ሀሳብ ደግሞ ስንመለከት ዲዳስካሎስ የሚለው ቃል ደግሞ እሱን ስናይ ማስተር ማለት ነው፣ ወይም ደግሞ ቲቸር፣ ኢንስትራክተር የሚሉትን ሀሳብ፣ ይሄ ለኢየሱስ የተሰጠ ስም ነው። እዚህ ጋር ስትመለከቱት ኢየሱስ ክርስቶስ ቀጥታ ለመንፈስ ቅዱስ የሰጠው ስያሜ ይህንን ነው። ዲዳስካሎስ የሚለውን ቃል ነው ለመንፈስ ቅዱስ የሰጠው። ያ ማለት ምንድን ነው? ማስተር። ያ ምንድን ነው? ቲቸር ነው። ይሄኛው ማስተሩንም ቲቸር የሚለው ቃል the person who holds knowledge ብሎ ይለዋል አይደለም? ወይም ደግሞ ኢንስትራክት አዘርስ። ኢየሱስ ክርስቶስ መምህር ሆይ ብለው ሲሉት በቃ እውቀትን የያዘ የሚያስተምር ነው። ለተማሪዎቹ ለሌሎቹ የሚሰጥ። ስለዚህ መንፈስ ቅዱስን እዚህ ጋር ስናስብ ይሄኛው እውነት እንደሆነ አሁን ሁሉን ያስተምራቸዋል ብሎ ሲናገርና ሲያስተምርን በእውቀት ውስጥ እውቀትን የያዘ ሁሉን ብሎ ሲል እውቀትን የያዘ ሁሉን መስጠት የሚችል እንደሆነ እንድናስብ እፈልጋለሁ። ስለዚህ መንፈስ ቅዱስ አስተማሪ ነው ብለን ስንል ኢየሱስ ከነገረን ሁሉን ያስተምራቸዋል ብሎ
መናገሩን እንድናይ እፈልጋለሁ። እንግዲህ መንፈስ ቅዱስ መለኮት ስለሆነ ከመለኮት የሆነውን እውቀት ነው ምን የሚያደርገው የሚያስተምረው። ስለዚህ የመለኮት እውቀት ላይ ነው የመንፈስ ቅዱስ እውቀት ያለው። ስለዚህ የመለኮትን እውቀት ስላለው የመለኮትን እውቀት ያስተምራል። ስለዚህ መነሻው ሐሳቡ እሱ እንደሆነ እንድናስብ እፈልጋለሁ። ስለዚህ መንፈስ ቅዱስ ሲያስተምር በመለኮት እውቀት ነው ምን የሚያደርገው የሚያስተምረው። ስለዚህ ይህንን እውቀት ከእግዚአብሔር የሰማውን ከኢየሱስ የሰማውን እውነት ለእኔና ለእናንተ ይገልጣል። ስለዚህ እውነተኛ አስተማሪ እርሱ ነው ማለት ነው። ስለዚህ ሁሉን ያስተምራችኋል ብለው ሲናገር በእንዲህ አቅጣጫ መግለጡን እናስብ። እንግዲህ አስተማሪ ብለን ስንል እውቀት መኖር አለበት አይደለ? የሚያስተምረውን እውቀት ከያዘ በኋላ ነው ለሌላው የሚያስተምረው። እውቀት የሌለው አስተማሪ ማስተማር አይችልም ሲጀመር። ስለዚህ እውቀት ላይ የቆመ ማንነት መኖር አለበት። አስተማሪ እውቀትን በደንብ ሆልድ ማድረግ መቻል አለበት። ከዛ በኋላ ስለያዘው እውቀት ነው የሚያስተምረው። መንፈስ ቅዱስን እዚህ ጋር ስትመለከቱ የመለኮት እውቀት ነው ያለው። ስለዚህ የመለኮትን ነገር ማስተማር መግለጥ የሚችል ማንነት እንዳለው እዚህ ቦታ ላይ ታያላችሁ። ስለዚህ መንፈስ ቅዱስ ምንድን ነው? አስተማሪያችን ነው ማለት ነው። ሁሉን ያስተምራችኋል ይላል። እግዚአብሔር ይባረክ። የእግዚአብሔርን ነገር የሚገልጥልን፣ የእግዚአብሔርን ነገር የሚያስተምረን፣ የእግዚአብሔርን ነገር ደግሞ የሚያሳየን። ድንገት እንዲያው ማስተማሩን ብላችሁ ስትመለከቱ ቅድም እንዳልኩት ዶክትሪንን ኤክስፕሌን ማድረግ ብቻ ላይ እንዳናተኮር፣ ይሄኛው መሆን ያለበት ሁሉን ነው። ኢንስትራክት ነው የሚያደርገው። ያንን ነገር ስለ አንድ ነገር ይገልጣል፣ ያስተምራል፣ ያብራራል፣ እውቀትን ይሰጣል። ስለዚህ መንፈስ ቅዱስ ብለን ስንል ውስን እንዳታደርጉት፣ በሁሉ አቅጣጫ ያስተምረናል። እንዴት አድርጎ ነው የሚያስተምረን? እሱም በኋላ ላይ አሳያችኋለሁ። ስለዚህ ከመንፈስ ቅዱስ የሆነ መማር ስንማር የመለኮትን እውቀት ኢምፓርት እያደረግን ነው ማለት ነው። ስለዚህ መንፈስ ቅዱስ የመለኮትን ነገር፣ የመለኮትን ሐሳብ፣ የመለኮትን ፍቃድ ወደ ወዳችን እያመጣ ነው። ስለዚህ እውነተኛ አስተማሪ እሱ ነው ሲያስተምረን። እግዚአብሔር ይባረክ። ስለዚህ እውቀትን የሚገልጥልን፣ እውቀትን የሚያስተምረን፣ እውቀትን በፍጹም የሚሰጠን እሱ እንደሆነ ኢየሱስ ክርስቶስ ነግሮን እርሱ ሁሉን ያስተምራችኋል አለ። ስለዚህ እቺ ሁሉን በመለኮት እውቀት ውስጥ ያለውን ሐሳብ የሚገልጥልን ነው። ወገኖቼ ቴዎሎጂ እንማራለን አይደል? ብዙዎቻችን ቴዎሎጂ ስንማር ቴዎሎጂ የሚያስተምረን ስለ እግዚአብሔር እንጂ እግዚአብሔርን አያስተምረን። መንፈስ ቅዱስ የሚያስተምረን እግዚአብሔርን ነው የሚያስተምረን። ትልቁ ልዩነት እዛ ጋር ነው። ቴዎሎጂን በመማር እግዚአብሔርን አናውቀውም። ስለ እግዚአብሔር እውነት የተጻፉትን እንዴት አድርገን ቃሉን እናንብብ፣ እንዴት አድርገን ቃሉን እንተርጉም፣ እንዴት አድርገን የቃሉን ሐሳብ እናገኝ በሚለው ሐሳብ ከሆነ በቴዎሎጂ ልናገኝ እንችላለን። የእውቀቱን ባለቤትና የመለኮት የሆነውን እግዚአብሔርን ግን በቴዎሎጂ አናውቀውም። የምናውቀው መንፈስ ቅዱስ ሲያስተምረን ነው። ስለዚህ ትልቁ ልዩነቱ ቴዎሎጂ ስለ እግዚአብሔር ሲያስተምር፣ መንፈስ ቅዱስ ደግሞ እግዚአብሔርን ያስተምራል። ስለዚህ እግዚአብሔር እንድንማረው እንድናውቀው የፈለገው በመንፈስ ቅዱስ በሆነ እውቀት ነው ማለት ነው። ስለዚህ መንፈስ ቅዱስ ይህንን እውቀት ወደ ሕይወታችን ያመጣል። ስለዚህ በዚህ እውቀት ውስጥ ነው የእግዚአብሔርን ሐሳብ ምን የምናደርገው የምናውቀው፣ እግዚአብሔርን የምናውቀው የምንመለከተው። ስለዚህ መንፈስ ቅዱስ ሲመጣ እግዚአብሔርን ይዞልን ይመጣል። የእግዚአብሔርን እውቀት ይዞልን ይመጣል። ለዚህ ነው ሰዎች በማንኛውም የህይወት ደረጃ ይሁኑ፣ የተማሪ ይሁኑ፣ መካከለኛ ይሁኑ፣ ያልተማሪ ይሁኑ፣ ወንድ ይሁን፣ ሴት ይሁን፣ ሕፃን ይሁን፣ ወጣት ይሁን፣ መንፈስ ቅዱስ እውቀትን ይዞ ነው የሚመጣ የመለኮትን እውቀት። ስለዚህ በሰዎች ህይወት ውስጥ ሲያስተምር የመለኮትን እውቀት ይለቃል። በምንም የላይፍ ስታተስ ፖዚሽን ላይ ይሁኑ መንፈስ ቅዱስ ማስተማር ሲጀምር ያንን እውቀት በሰዎች ህይወት ውስጥ ይለቃል። ሃሌሉያ። ስለዚህ ዛሬም የመለኮትን እውቀት ለመካፈል ና መንፈስ ቅዱስ በህይወቴ ውስጥ ፍቃድን ፈጽም፣ በህይወቴ ላይ ና አስተምረኝ ካልነው የመለኮት እውቀት ወደ ህይወታችን ይመጣል። እግዚአብሔር ይባረክ። ለምን ሲባል እሱ እውነተኛ አስተማሪ ነውና። ስለዚህ በምንም የማናገኘውን እውቀት የሚያስተምረን እሱ ነው። ስለዚህ መንፈስ ቅዱስ
በአማኞች ውስጥ የሚያደርገው ነገር ማስተማር ነው። ቃልን ያስተምራል፣ ሕይወትን ያስተምራል፣ የእግዚአብሔርን ፍቃድ ያስተምራል፣ የእግዚአብሔርን እውነት ያስተምራል። የሚያስተምራቸው በጣም ብዙ ነገሮች አሉ በሕይወታችን ላይ ወገኖቼ። ቃሉን ብቻ ለማንበብ ስንመጣ መንፈስ ቅዱስ ሆይ አስተምረኝ ብለን ብንል ዋን ዌይ እንዳንሄድ፣ መንፈስ ቅዱስ ሁለንተናን የሚያስተምር አስተማሪ ነው። ሁሉን ነገር የሚያስተምር ምክንያቱም ቃሉ ምን ብሎናል? ሁሉን ያስተምራችኋል ተብሎ ተጽፏል። አስተማሪ ነው። የእግዚአብሔር እውነት፣ የእግዚአብሔር ፍቃድ፣ የእግዚአብሔር እውቀት፣ የእግዚአብሔር ማንነት ባለበት ሁሉ እውነተኛውን የእግዚአብሔርን ነገር የሚገልጥልን የሚያስተምረን እርሱ ስለሆነ፣ ስለዚህ እንደዚህ አይነት አስተማሪ በእኔና በእናንተ ህይወት ውስጥ አለ፣ ተሰጥቶናል። ማን ይባላል? መንፈስ ቅዱስ ይባላል። እግዚአብሔር ይባላል። ስለዚህ ይህ መንፈስ አስተማሪ ነው። ብቻችሁን ስትሆኑ፣ ቃልን ስታጠኑ፣ ስትጸልዩ፣ በምትሄዱበት የህይወት ጎዳና ወገኖች የማይለይ እውነተኛ ሁልጊዜ አብሮ የሚኖር አስተማሪ ማን ነው ብላችሁ ብትሉ መንፈስ ቅዱስ እውነተኛ አስተማሪ ነው። ጌታ ይባረክ። ያስተምራል፣ ይናገራል፣ ይመራል፣ ያስረዳል፣ ይገልጣል። ምክንያቱም ለምን ሲባል የመለኮትን እውቀት ሆልድ አድርጎ የያዘ እርሱ ነውና። ስለዚህ እውነተኛ ትምህርት በመንፈስ ቅዱስ የሆነ እውነተኛ ማንነት ነው በህይወታችን ውስጥ የሚገለጠው ስንማር ማለት ነው። ስለዚህ እውነተኛው ትምህርት መንፈስ ቅዱስ ጋር ነው ያለው። ያ መንፈስ ቅዱስ እንግዲህ በሰዎች ህይወት ውስጥ ያስተምራል፣ ይናገራል። አዎ መንፈስ ቅዱስ አስተማሪ ነው። ልባቸውን ራሳቸውን ለሰጡ መንፈስ ቅዱስ አስተምሬን ብለው በመለኮት እውቀት ውስጣቸው ለሚሞላ ሰው ሌላውን ያስተምሩ ዘንድ እግዚአብሔር የሚጠቀምባቸው አሉ አስተማሪዎች። ስለዚህ መንፈስ ቅዱስ እውነተኛ የሆነ አስተማሪ ነው። በአማኞች ውስጥ የሚሰራው ሶስተኛው ስራ ምንድን ነው? ማስተማር። ጌታ ይባረክ። እንግዲህ መንፈስ ቅዱስ ሲያስተምረን ቅድም ብለናል አይደል? በመለኮት እውቀት ምን ያደርገናል? ያስተምረናል። ያ የመለኮት እውቀት ነው በእኔና በእናንተ ህይወት ውስጥ ተገልጦ የእግዚአብሔርን ሐሳብ እንድናውቅ የሚረዳን ወይም ደግሞ የሚያግዘን ያ የመለኮት እውቀት ነው። ያ የመለኮት እውቀት እኔና እናንተ ውስጥ ሲገባ ነው ከእግዚአብሔር የሆነውን ነገር ምን ማድረግ የምንችለው፣ መማር የምንችለው። እሱ እውነተኛ አስተማሪ ስለሆነ፣ ምክንያቱም የእግዚአብሔርን ፍቃድ ያውቃል። ከእግዚአብሔር ቃል ጋር ከእግዚአብሔር እውነት ጋር የሚስማማውን እውነተኛን ነገር በህይወታችን ውስጥ የሚገልጠው እርሱ ነው። ስለዚህ ዮሐንስ ይህንኑ የጻፈልን ወንጌሉን የጻፈልን ዮሐንስ በመልእክቱ ደግሞ ሲናገር በአንደኛ ዮሐንስ ምዕራፍ 2 ላይ እንደዚህ ብሎ ተናገረ። ቁጥር 27 ላይ እንደዚህ ብሎ ነው የሚናገረው፣ እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። እንግዲህ ቅባት ብሎ ሲለው ስለ መንፈስ ቅዱስ እየተናገረ እንደሆነ እንድታስቡ ፈልጋለሁ። ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም ደግሞ እንዳስተማራችሁ በእርሱ ኑሩ ይላል። አያችሁ፣ ይህ መንፈስ ሲመጣ መንፈስ ቅዱስ ሲመጣ አሁንም ደግሞ ይናገርና ሁሉን እንዲያስተምራችሁ ይላል። ሁሉን አስተማሪ ነው። በመለኮት እውቀት ብያለሁ። ያንን የሚያስተምረው ምንድን ነው? እውነተኛ የሆነውን ነገር ነው የሚያስተምረው። ውሸትን አያስተምርም፣ እውነትን ያስተምራል። ስለዚህ ጸንተን እንድንቆምበት፣ ጸንተን ደግሞ በዛ እውነት እንድንሄድ የሚያደርገንን የማያወላውል ወደ ግራ ወደ ቀኝ እንድንል የማያደርገውን እውቀት ይሰጠናል። ያ እውቀት ደግሞ የእውነት እውቀት ነው። ለዚህ ነው ዮሐንስ እዚህ ቦታ ላይ ይቅርታ በመልእክቱ ሲናገር በእንዲህ አድርጎ ነው የሚያስተምራችሁ ብሎ የሚናገረው። ስለ ሁሉ እንዲያስተምራችሁ። ስለ ሁሉ እንዴት ያስተምራል? አዎ እሱ መለኮት ስለሆነ ስለ ሁሉ ያስተምራል። ስለ ጽድቅ በሉት፣ ስለ መዳን በሉት፣ ስለ ቅድስና በሉት፣ ስለ ፍቅር በሉት፣ በሕይወታችን ውስጥ ስለሚገጥመን መከራ በሉት፣ ስለ እግዚአብሔር ፍቃድ በሉት፣ የእግዚአብሔርን ሐሳብ ስለ መረዳት በሉት፣ እግዚአብሔር ራሱን ስለማወቅ በሉት፣ ስለ ሁሉ ምን ያደርጋል? ያስተምራል። ሲያስተምር ደግሞ እውነት ባለበት እውቀት ነው። ጌታ ይባረክ። እውነት ባለበት እውቀት እውነተኛን ትምህርትን ይዞ ይመጣል መንፈስ ቅዱስ። ያቸው የተሰጠን መንፈስ ሃሌሉያ።
የማያወላውል የማያጠራጥር የማያስፈራ በትምህርቱ ወገኖቼ ቁጭ ብለን ምን ማንልበት ሳንሱር ማናደርገውን ትምህርት መንፈስ ቅዱስ ያስተምረናል። ሃሌሉያ። ስለዚህ ይህ መለኮት ተሰጥቶናል እኔና እናንተ እንድንማርበት። ስለዚህ የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛ እንደሆነ ውሸትም እንዳልሆነ እናንተ እንዳስተማራችሁ ምን አድርጉ? በእርሱ ኑሩ። ለምን ሲባል እውነት ነው ያስተማረው። ከዛ ውጭ ትምህርት የለም። ከዛ ውጭ ሌላ አስተማሪ መጥቶ ላስተምራችሁ ብሎ ቢል እዚህ ጋር ዮሐንስ እንዳስፈልገው አያስፈልጋችሁም። ሌላ አስተማሪ ነው። ከቃሉ ውጭ የሆነ መንፈስ ቅዱስ ከሚያስተምረው ውጭ ሐሰተኛ የሆነ ትምህርት ቢመጣ የራሱን እውቀት የሚያሳስት ውሸት ያለበትን ስለሚያስተምራችሁ አስተማሪ አያስፈልጋችሁም ነው። ስለዚህ እውነተኛው ትምህርት በመንፈስ ቅዱስ ስላለ ያንን እውነተኛን ትምህርት መማር እጅግ በጣም አስፈላጊ ነው። ከመንፈስ ቅዱስ። ስለዚህ ከመንፈስ ቅዱስ የሆነ ትምህርት ይብዛልን። ሃሌሉያ። በሕይወታችን ውስጥ ወገኖቼ ይብዛልን። በቤተ ክርስቲያን ይብዛልን። በእያንዳንዱ ነገር ከመንፈስ ቅዱስ የሆኑ ትምህርቶች ሕይወታችንን ይውረሱት። ከመንፈስ ቅዱስ የሆኑ ትምህርቶች ቤተ ክርስቲያንን ምን ይበለዋት? ይውረሷት። ዛሬ የሐሰት ትምህርት፣ የሐሰት ዶክትሪን፣ የሐሰት የሆኑ ነገሮች ሁሉ በጌታ በኢየሱስ ክርስቶስን በዚህ እውነት ይዋጡ። ስለዚህ መንፈስ ቅዱስ ሲመጣ ይህንን እውነት ነው በቤተ ክርስቲያን ውስጥ የሚያደርገው። በአማኝ ሕይወት ውስጥ በቤተ ክርስቲያን ውስጥ ይህን ስራ ይሰራል። ሃሌሉያ። ዮሐንስ እንደነገረን እዚህ ጋር ስለ ሁሉ አለ የሚለው ስለ ሁሉ እንዲያስተምራችሁ እንደሚያስተምራችሁ ስለ ሁሉ። እንግዲህ ስለ ሁሉ ሲያስተምር ምን አይነት ትምህርትን ይሰጣል? የመጀመሪያው በመከራ ጊዜ ውስጥ ያስተምራል። ስለ ሁሉ ብሎ የሚለው በመከራ ጊዜ፣ መከራ ሲመጣ መከራ ሲደርስ እንዳንሸነፍ በመከራ ውስጥ ሊሆን ስለሚገባው ነገር መንፈስ ቅዱስ ይቀርብና ትምህርትን ይሰጠናል። ጌታ ለዘላለም የተባረከ ይሁን። ስለዚህ ስለ ሁሉ የሚለው በመከራ ውስጥ እንዴ ትምህርት አለው። በመከራ ውስጥ በደንብ በመከራ ውስጥ ትምህርት አለ። በመከራ ውስጥ የተሰጠውን ያንን ኮርስ ከመንፈስ ቅዱስ የሆነውን የተማረ ሰው መከራውን አልፎ የሚሄድ አቅም፣ እውቀት ይኖረዋል። በዛ ማንነት ውስጥ ወደፊት እንዲሄድ ጌታ ኢየሱስ ክርስቶስ ትይዝላችኋል። በሉቃስ ወንጌል ምዕራፍ 12 ላይ ሲናገር ቁጥር 12 ላይ እንደዚህ ብሎ ተናገረ። መንፈስ ቅዱስ አላቸው ስለሚቀበሉት መከራ ሲናገር መንፈስ ቅዱስ በዛን ሰዓት ልትናገሩ የሚገባችሁን ያስተምራችኋልና። አያችሁ፣ በመከራ አሁን ቅድም እንዳልኩት ነው። አስተማሪ ብለን ስንሆን ቃል ብቻ ሳይሆን እሱ ኢንስትራክት ነው የሚያደርገው። ይመራል፣ ያብራራል፣ ነገሮችን ያሳያል፣ ያስረዳል። ስለዚህ ኢየሱስ ክርስቶስ ስለ መንፈስ ቅዱስ እዚህ ቦታ ላይ ሲናገር መንፈስ ቅዱስ አላቸው ሲሰደዱ አልፈው ሲሰጡ ሌላ እውቀት እንዳይገባባቸው፣ መከራው ሌላ እውቀት እንዳይከትባቸው፣ መከራው በሌላ ማንነት እንዳይቀርጻቸው መንፈስ ቅዱስ አለ አላቸው። ጌታ ይባረክ። ስለዚህ መንፈስ ቅዱስ በዛን ሰዓት ልትናገሩ የሚገባችሁን ያስተምራችኋል። እንዴት እንመልስ? ቃል አጣቅሰን ስለ መከራው እንዲህ እንበል፣ ስለታሰርንበት መከራ ስለምንቀበልበት ይሄኛውን ነገር እንበል ብለው እንዳይጨነቁ መንፈስ ቅዱስ አለ አላቸው። ስለዚህ በዛን ሰዓት ልትናገሩ የሚገባችሁን ነገር ያስተምራችኋል። ለምን ሲባል እሱ ሁሉን አስተማሪን እውቀትን ይሰጣል፣ ይመራል፣ በመከራ ውስጥ ቋንቋን ይሰጣል፣ ንግግርን ይሰጣል፣ አስተማሪ ነው። ስለዚህ በመከራ ውስጥ መንፈስ ቅዱስ ምን ይላል? ያስተምራል። ጌታ ለዘላለም ብሩክ ይሁን። ስለዚህ ምን አላቸው? የሚገባችሁን ያስተምራችኋል። መንፈስ ቅዱስ። ዋው! ምን አይነት አስተማሪ ነው ወገኖች! በመከራ ጊዜ ራቅ ብሎ ቆሞ እስቲ አንተው ቻለው ብሎ የሚል አይደለም። መጥቶ ምን የሚል የሚያስተምር፣ በመከራ መካከል አይዞ በርታ እንዲህ ነው እያለ እውቀትን ከእግዚአብሔር ቃል የሚያካፍል፣ ከእግዚአብሔር ፍቃድ ጋር የሚያካፍል፣ ከእግዚአብሔር እውነት ጋር እውቀትን የሚሰጠው ነው። ይገለጣል መንፈስ ቅዱስ። ስለዚህ በመከራ መካከል መንፈስ ቅዱስ እውነተኛ አስተማሪ ነው። ለዚህ አንድ ምሳሌ ስቲሊስት በሐዋርያት ሥራ ምዕራፍ 7 ላይ እንደተጠቀሰልን የእግዚአብሔር ሰው እስጢፋኖስን ታያላችሁ። እስጢፋኖስ ስለ ክርስቶስ ኢየሱስ ምን የሆነ ሰው ነው? የተሰቃየ ሰው ነው አይደል? ስለ ወንጌል
መንፈስ ቅዱስና ጥበብ የተሞላ ሰው እንደሆነ መጽሐፍ ቅዱስ ይነግረናል። በመከራው ጊዜ በምዕራፍ 7 ላይ በሐዋርያት ሥራ ስትመለከቱ በመከራው እጅግ በጣም ጭንቅ በሆነበት በዛን ጊዜና ሰዓት መንፈስ ቅዱስ አብሮት ቆመ። በቃ ሃሌሉያ! የእግዚአብሔር መንፈስ አብሮታል። አያችሁ፣ በዛ መከራ ጊዜ ምን ይናገር እስጢፋኖስ? ሕግ አዋቂዎች የሚጠቅሱ ከሱ በፊት በብዙ እውቀት ውስጥ ያሉ ጸሐፍቶች አሉ። በዙሪያው እጅግ በጣም ብዙ ነገሮችን አገላብጠው ይሄ ጥቅስ ከዚህ ጋር ብለው የሚሉ አሁን እዚህ ጋር የሚያስፈልገው አንድ ነገር ነው፣ መንፈስ ቅዱስ። ጌታ ይባረክ። ስለዚህ መንፈስ ቅዱስ በማ ላይ በእስጢፋኖስ ላይ ስለነበረ በዛ በመከራው ጊዜ መንፈስ ቅዱስ ያስተምሮ ዘንድ ወደ ማን መጣ? ወደ እስጢፋኖስ መጣ። እግዚአብሔር ይባረክ። ስለዚህ የሐዋርያት ሥራ ምዕራፍ 7 ትንሹ ብሉይ ኪዳን ነው አይደለም የሚባለው? ትንሹ ብሉይ ኪዳን። ምክንያቱም ከአብርሃም ጀምሮ እስከ ኢየሱስ ክርስቶስ ድረስ ያለውን ትረካ በአንድ ምዕራፎች ውስጥ የተረከ ሰው ነው። እንዴት ይሄ እውቀት ከዚህ ሰው ወጣ ብላችሁ ብትሉ በዛ መከራ መካከል መንፈስ ቅዱስ አብሮ ስለነበረ መንፈስ ቅዱስ ይህንን እውቀት ይሰጠው ነበር። ጌታ ለዘላለም ብሩክ ይሁን። ለዚህ ነው ቁጥር 55 ላይ ሄዳችሁ ስትመለከቱና ስታዩ እንደዚህ ይላል፣ መንፈስ ቅዱስንም ተሞልቶ ይላል። ሃሌሉያ! አያችሁ፣ በዛን ጊዜ መንፈስ ቅዱስ ምን ይለው? ያስተምረው፣ ቃልን ይሰጠው ነበር። በሰዎች ልብ ውስጥ ሊገባ የሚያስፈልገውን በዛ ደግሞ እሱን በከሰሱበት ነገር ላይ መልስ የሚያሰጠው እጆቻቸው ላይ ያለውን የሚያነቡትን የማይገባቸውን ነገር የሚያነቡትን ያላስተዋሉትን የሚያነቡትን የትንቢቱ እውነት የሚፈጸምበትን እውነት እያብራራ መናገር ሲጀምር በውስጣቸው ያለው ነገር መገለባበጥ ጀመረ። ስለዚህ ከነበቡት ቃል ጋር ስለሆነ የሰጣቸው መልእክት ማምለጥ አልቻሉም። ስለዚህ እውነተኛ ማምለጫቸው ምንድነው? መበሳጨት ነበረ። ስለዚህ እስጢፋኖስን ሊወግሩ ተነሱ። በዚህ መከራ መካከል ማን አስተማረው? ይህንን የመሰለ ቋንቋ ይህን የመሰለ ትምህርት ማሰጠው ብላችሁ ትሉ መንፈስ ቅዱስ። ለዚህ ነው ቁጥር 55 ላይ መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና ብሎ ይናገራል። ይቀጥላል። መንፈስ ቅዱስ ይህን ሰው በመከራው መካከል አልተውም። ምን ይናገር ብላችሁ ብትሉ ይኸው ኢየሱስ እንዳለው መንፈስ ቅዱስ ሁሉን ያስተምራችኋል፣ ይሰጣችኋል ልትናገሩ የሚገባችሁ እንዳለ በእስጢፋኖስ ሕይወት ውስጥ እንዲህ ሲሆን ታላችሁ። ዛሬ በመከራ ጊዜ ውስጥ እውነተኛ አስተማሪ መንፈስ ቅዱስ ነው። የሚያጸናን፣ የእግዚአብሔርን እውቀት የሚሰጠን፣ የሚያበረታን፣ ኃይል የሚሰጠን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እንዲህ አድርጎ ምን ያደርጋል? ያስተምራል። ሁሉን ያስተምራል። በመከራ ውስጥ ሁሉን ያስተምራል። ሌላው በምድረ በዳ ውስጥ ያስተምረናል። ምድረ በዳ ሲሆን በምድረ በዳ ስናልፍ የምድረ በዳውን ጎዳና፣ የምድረ በዳውን መንገድ፣ የምድረ በዳውን አካሄድ፣ የምድረ በዳውን አኗኗር የሚያስተምረን ማን ነው ብላችሁ ብትሉ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ እውነተኛ አስተማሪ እንደሆነ መጽሐፍ ቅዱሳችን በደንብ አድርጎ ስለሚያስተምረን ያንን እውነት ልንመለከት ልናይ ያስፈልገናል። በነህምያ ምዕራፍ 9 ላይ ሄራችሁ ስትመለከቱ ቁጥር 20 እንዲህ የሚል ቃል ታገኛላችሁ። ነህምያ እንግዲህ የተረከው በምድረ በዳ ያለፈ ሕዝብ ወደ ከምርኮ ከተመለሰ በኋላ የተናገራቸው ነው። ስለዚህ ቁጥር 20 ያስተምራቸው ዘንድ መልካም መንፈስ ሰጣቸው፣ መናህንም ካፋቸው አልከለከልክም፣ ለጥማታቸውም ውሃ ሰጣቸው ብሎ ይናገራል። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው። ስለ ፓስት ነው እያወራ የተናገረው። ያ ሕዝብ ከየት መጣ ብለን ስንል በምድረ በዳ ውስጥ አልፏል። ያ ሕዝብ የት ነበረ? በምርኮ ውስጥ ነበረ። ስለዚህ በምርኮ ውስጥ በሚሆንበት ጊዜ በምድረ በዳ ውስጥ በሚያልፍበት ጊዜ የእግዚአብሔር መንፈስ ምን ይላቸው? ያስተምራቸው ነበር ይላል። ስለዚህ ያስተምራቸው ዘንድ መልካሙን መንፈስ ሰጠሃቸው። ስለዚህ ያ የሚመራቸው የሚያስተምራቸው የእግዚአብሔር መንፈስ ነበር። የሚገርማችሁ ነገር እዚህ ቦታ ላይ 3 ሀሳቦችን ታገኛላችሁ። ነህምያ ምዕራፍ 9 ቁጥር 20 ላይ ለአንድ ሕዝብ ለአንድ ሰው የሚያስፈልገው እነዚህ ነገሮች ነበሩ በዛ ጊዜ።
ለምሳሌ ያህል ምግብ ያስፈልጋል፣ መና ሰጣቸው። ውሃ ለጥማታቸው ውሃ ያስፈልጋቸዋል። የሚገርመው ነገር ሰው ለካ በምግብና በውሃ ብቻ አይደለም የሚኖረው። ኔክስት ስቴፑን ለመሄድ መማር አለበት። ስለዚህ መንፈስ ቅዱስን ሰጠሃቸው ይላል። ስለዚህ በአማኝ ሕይወት ውስጥ ወገኖቼ ከምንበላው ከምንጠጣው ሌላ በሕይወታችን ውስጥ እውነተኛው አስተማሪ ያስፈልገናል ማለት ነው። ስለዚህ በእኛ ሕይወት ውስጥም እንዲሁ በምናልፍባቸው ምድረ በዳዎች መካከል መንፈስ ቅዱስ አስተማሪ ሆኖ ይገለጣል ማለት ነው። ለምን ሲባል የእግዚአብሔር ሕዝብ በእግዚአብሔር እውቀትና ፍቃድ መመራት ስላለበት፣ ስለዚህ ከእግዚአብሔር ፍቃድና እውቀት ምን እንዲል እንዳይለይ ሁልጊዜ መንፈስ ቅዱስ አስተማሪ ሆኖ ሲገለጥ ታያላችሁ። ስለዚህ ሁሉን ያስተምራችኋል የሚለው ሰው በምድረ በዳ ውስጥ በሚያልፍበት ጊዜ ምን ይሆናል? መንፈስ ቅዱስ አስተማሪ ሆኖ ይገለጣል። ሌላው መንፈስ ቅዱስ የሚያስተምረው ቃሉን አስተማሪ ነው። ጌታ ይባረክ። ብዙዎቻችን የምንለው ብዙዎቻችን ደግሞ መንፈስ ቅዱስን ብዙ አስተማሪ የምንልበት እውነት ነው። እውነተኛ የቃል አስተማሪ ማን ነው ብለን ስንል እውነተኛ የቃል አስተማሪ መንፈስ ቅዱስ ነው። መንፈስ ቅዱስ የእግዚአብሔርን ቃል ምን ያደርጋል? ያስተምራል። መንፈስ ቅዱስ የእግዚአብሔርን ቃል ይናገራል። መንፈስ ቅዱስ የእግዚአብሔርን ቃል ደግሞ ይገልጣል። ለዚህ ነው በአንደኛ ቆሮንጦስ ላይ ምዕራፍ 2 ቁጥር 13 ላይ ሄዳችሁ ስትመለከቱ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ስለዚህ መንፈስ ቅዱስ ምን ያደርጋል? ቃልን ያስተምራል ማለት ነው። ለማ ለመንፈሳዊ ሰው ወይም ደግሞ ዳግም ለተወለደ ሰው በክርስቶስ አምኖ ለዳነ ሰው እንዲያድግ የእግዚአብሔርን ፍቃድ እንዲያውቅ በእግዚአብሔር ፍቃድ ውስጥ እንዲሄድ የእግዚአብሔርን ሐሳብና ፍቃድ ፈጽሞ እግዚአብሔርን እንዲያገለግል ቃሉን ምን ያደርገዋል? ያስተምረዋል። ስለዚህ ሐዋርያ ጳውሎስ ሲናገር ስለዚህ መንፈስ በሚያስተምረን ቃል ይላል። ስለዚህ መንፈስ የእግዚአብሔርን ቃል ያስተምራል። መንፈስ ቅዱስ የእግዚአብሔርን ቃል ያስተምራል። ስለዚህ እሱ እውነተኛ ምንድን ነው? አስተማሪ ነው። ስለዚህ ሁሉን ያስተምራችኋል ብሎ ሲናገር በመከራ ውስጥ አስተማሪ፣ በምናልፍባቸው መንገዶችና ምድረ በዳዎች ውስጥ አስተማሪ፣ ለመንፈሳዊ ሕይወታችን ቃልን ገላጭ አስተማሪ እንደሆነ ቃሉ ይነግረናል። ስለዚህ ሁሉን የሚያስተምር አስተማሪ አለን። ጌታ ይባረክ። አይ የእኔ ትምህርት ቃል ጋ ብቻ ነው፣ ምድረ በዳህን አንተ ብቻህን ሂድ ብሎ አይለንም። ወይም ደግሞ በመከራ መካከል መከራውን እስቲ አንተ ቻለው፣ ከመከራው በኋላ ደግሞ ያለውን ቃል ሰጠሃለሁ ብሎ አይልም። በሁሉ አቅጣጫ ሊያስተምር የሚችል መለኮት ነው መንፈስ ቅዱስ። ጌታ ይባረክ። ስለዚህ ዛሬም ወገኖቼ እላችኋለሁ እንደ አማኝ መንፈስ ቅዱስ በውስጡ እንዳለ ሰው ከመንፈስ ቅዱስ መማር ይብዛልን ወገኖቼ። ከመንፈስ ቅዱስ ሕይወትን እንማር፣ ቃልን እንማር፣ በምናልፍባቸው መንገዶች ከመንፈስ ቅዱስ እንማር። በዚህ ምድር ላይ ስንኖር ብዙ መከራዎች አሉ። በምናልፍባቸው መከራዎች መካከል ስለ ክርስቶስ ልንነቀፍ እንችላለን። ስለ ወንጌል እውነት የምንከፍላቸው ዋጋዎች ብዙ ሊሆኑ ይችላሉ። ከቤተሰቦቻችሁ፣ ከጓደኞቻችሁ፣ ከአገር፣ ከማህበረሰቡ በብዙ ሊሆን ይችላል። በዛ መካከል ተገኝቶ እውነተኛን ትምህርት የምዘልቁበትን የሚሰጣችሁ መንፈስ ቅዱስ ነው። ጌታ ይባረክ። ስለዚህ ዛሬ ከመንፈስ ቅዱስ እውቀት እንማር። አስተማሪ አለ። እሱ እውነተኛ አስተማሪ ነው። ማስተር ነው። እሱ ማስተር ጊዳስ ካሎስ። ስለዚህ ሁሉን የማስተማር አቅም አለው እሱ። ስለዚህ ዛሬ ይህ መንፈስ በሕይወታችን ላይ እውነተኛን ትምህርት መስጠትና መግለጽ ስለምችል ከመንፈስ ቅዱስ ለመማር ራሳችንን እንስጥ ወገኖቼ። ሃሌሉያ! መንፈስ ቅዱስ ተሰጥቶናል እላችኋለሁ። ዛሬ እናንተን የሚያስተምር አስተማሪ ባይደርስ፣ አስተማሪዎች ያስፈልጉናል። በቸርችም በትንሽ ጉባኤም በሉት፣ በባይብል ስተዲ፣ በሌሎች ያስፈልጉናል። ግን እነሱም ከመንፈስ ቅዱስ የተማሩ ናቸው።
መማር አለባቸው። እውነተኛ እውቀት የሚመጣው ሰው በመንፈስ ቅዱስ ሲማር ነው። አለዛ የራሱን እውቀት ነው የሚሰጣችሁ። ስለዚህ በግል ህይወታችን ላይ ዛሬ መንፈስ ቅዱስ እስቲ ስፍራ ኖሮት እንዲያስተምረን፣ በቃ ጌታ ሆይ ህይወትን ከአንተ ልማር፣ የማልፍባቸውን ጎዳናዎች ከአንተ መማር ይሆንልኝ፣ ምድረ በዳይን ከአንተ ተምሬ ልለፍ፣ መከራዬን ከአንተ ተምሬ ልለፍ፣ መንፈሳዊ ህይወቴን ከአንተ ተምሬ ልለፍ። ምክንያቱም ያ እውቀት የሚያዘልቅ ነው። ያ እውቀት የእግዚአብሔርን ፍቃድ የሚገልጥ ነው እና በዚህ እውነት ተምሮ የእግዚአብሔርን ሐሳብ መፈጸምና ማገልገል ይሆንልን። ዛሬም እጋብዛችኋለሁ፣ ልባችንን ዛሬ የምንክፈት። ና አንተ የእውነት አስተማሪ፣ በእውቀት የምትናገርን ቃልን የምትሰጠን መንፈስ ቅዱስ ና የቃልን እውነት ተናገረን፣ አስተምረን ብለን እንላለን። ስለዚህ ዛሬም መንፈስ ቅዱስ አለ አስተማሪ። ስለዚህ ዛሬ መንፈስ ቅዱስ በሕይወቴ ላይ በትልቅ እውቀት የእግዚአብሔርን እውነት በሕይወቴ ላይ ግለጠው፣ አስተምረኝ ብለን እንጸልይ። መንፈስ ቅዱስ ያስተምረናል። ሁላችንም እንጸልይ። ሃሌሉያ ሃሌሉያ። ጌታ ቅዱስ እግዚአብሔር ሆይ እኔ በዚህን ሰዓት እኔ ጸልያለሁ። በዚህ ያሉ ቅዱሳን እኔ ከእውቀት እንዳንጎድል መንፈስ ቅዱስ አስተማሪ የሆነውን ሰጠኸን። ጌታ ኢየሱስ ስምህ ይባረክ። እኔ ጸልያለሁ በዚህን ሰዓት መንፈስ ቅዱስ አንተ ደግሞ አስተማሪ ሆነ መጥተሃል። በዚህ ጉባኤ መካከል እኔ ጸለይኩ። ጌታ ሆይ ዛሬ የማስተማር ኃይል እውቀት ያለህ አንተ ነህ። መማር በሚያስፈልጋቸው ትምህርትን በሚፈልጉ ሁሉ ላይ አሁን የመለኮት እውቀት የተለቀቀ እንዲሆን እኔ ጸለይኩ። መንፈስ ቅዱስ በእኔ ላይ በእነዚህ ቅዱሳን ወገኖች ላይ ይህ የእውቀት ኃይል ፈጽሞ እንዲገለጥ፣ ይህ የእውቀት ኃይል በሕይወታችን ላይ እንዲመጣ በናዝሬቱ በጌታዬ በኢየሱስ ክርስቶስ ስም እኔ ጸልያለሁ። መንፈስ ቅዱስ በብዙ መለኮት፣ በብዙ ሐሳብ፣ በብዙ እውቀት፣ በብዙ ኃይል እና በሕይወታችን ላይ በኢየሱስ ክርስቶስም የእግዚአብሔር መንፈስ አሁን ጸለይኩኝ። ጌታ ሆይ ቃልን ለመማር ቃልን ለማንበብ ጌታ ሆይ አሁን እውቀት በብዙ በሚፈልጉ ላይ የቃል ብርሃን አሁን እንዲፈስ፣ መንፈስ ቅዱስ ትምህርት እንዲፈስ፣ በእነዚህ ቅዱሳን ላይ የቃል እውቀት በላያቸው ላይ እንዲሆን በናዝሬቱ በጌታ በኢየሱስ ስም እኔ ጸልያለሁ። መንፈስ ቅዱስ በላያቸው ላይ ሙላባቸው። አሁን የመንፈስ ቅዱስ ሙላ ሲሆን የእግዚአብሔርን እውነትና የእግዚአብሔርን ቃል መማር ይበዛላቸዋል። በኢየሱስ ስም የመንፈስ ቅዱስ ኃይል መሙላት በእያንዳንዳቸው ላይ እንዲሆን ጸለይኩኝ። ከዚህ የተነሳ ትምህርት ይብዛላቸው። ቃሉን ያወቁ፣ የእግዚአብሔርን ፍቃድ ያወቁ፣ የመለኮቱ እውቀት ያላቸው፣ በመለኮቱ እውቀት የሚመሩ፣ የመለኮቱ ፍቃድና እውቀት ውስጣቸውን የገዛ በኃይል በእግዚአብሔር እውቀት የተሞሉ ሆነው ይነሱ ዘንድ አሁን በመንፈስ ቅዱስ ይህ እውቀት ወደ ሕይወታቸው የተለቀቀ እንዲሆን እኔ ጸልያለሁ። ጌታ ሆይ አመሰግንሃለሁ። መንፈስ ቅዱስን ስለሰጠን፣ መንፈስ ቅዱስን ስለሰጠን አከብርሃለሁ። ያስተምረን ዘንድ በምናልፍባቸው በእያንዳንዱ ነገሮች ላይ ይመራን ዘንድ የእውቀት ምንጭ የሆነውን መንፈስ ቅዱስን ስላደልከን እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ዛሬ ከዚህ የተነሳ የመለኮት እውቀት በሁላችን ላይ ይብዛ። ይህ ቃል እውነት ነው። ስለዚህ ቃል እውነት እባርክሃለሁ። ስለተሰጠን ስለዚህ የትምህርት ጊዜ ስምህ ይባረክ። ይህ ቃል በእኔም በነዚህ በሰሚዎች ቅዱሳን ልብ ውስጥ ሁሉ በጌታ በኢየሱስ ክርስቶስ ስም ይጽና። ይህ ቃል ጌታ አቅጣጫን ያስለውጠን። ስለ ቃል እውነት አከብረሃለሁ። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር ይባርካችሁ ቅዱሳን ወገኖቼ። የእግዚአብሔር ጸጋና ባርኮት ከሁላችሁ ጋር ይሁን። የእግዚአብሔር ቸርነትና በጎነት በሕይወታችሁ ላይ ይገለጥ። አሁንም ከእግዚአብሔር ተምራችሁ ውጡ። ሃሌሉያ። ከእግዚአብሔር ተምራችሁ ምድሪቱን የምትወርሱ ሰዎችን የምትወርሱ የእግዚአብሔር መንግሥት የምታሰፉ ሁኑ። እግዚአብሔር በነገር ሁሉ ይባርካችሁ። መልካም ሳምንት፣ መልካም ጊዜ ይሆንላችሁ። በሚቀጥለው እንግዲህ በክፍል 8 እንገናኛለን። ተባረኩ። ብሩካኑ ነው ባይ